አንዳንዶቻችሁ ደግሞ አላችሁ አሳምረህ ብትፈልገው እኮ ታገኘዋለህ ምናምን ምን ማለት ነው? ድንግል እኮ ነው አላገኘውም ያልኳችሁ። ወርቅ እኮ አይደለም እዛ መቆፍረው ምን ነው እሱ የተለየ ነው። ከሴቶቹ ቦታ ለቆ ወደ ውስጥ የሚገባው መቀመጥ አለበት ቦታ ላይ መቀመጥ አለበት። ምን ማለት ነው? እሱ ማን ስለሆነ ነው ተቆፍሮ እዛ ተፈልጎ የሚገኘው? እና ይሁን በወንድነት ሙር ለመያዝ ምናምን አትሞክሩ። እኔ አይደለም የሴት ልጅ ድንግልና ከ20 ዓመት በፊት የሞተችውን ቅድሚያትን ቆፍሬ አወጣለሁ ከፈለክ በምን እሽሬ በእጅ እንኳን የለም በምን እሽሬ እኔ ወንድነት ችግር የለብኝም። ዝፋ አሮጊቱ ላበጠበጡኝ የምር እኔ እኮ ሸባብ ነኝ የ26 ዓመት ወጣት ነኝ። እንዴት ነው የምታስቡት? እና ወንድ ልጅ ደግሞ ስለቀጠና ሰላም ውዶች እንደዚህ ደህና ናችሁ? አለሁ ከኔ ጋር ሰላም አልሐምዱሊላህ። ሰብስክራይብ ላይ ሼር ስለምታበረታቱኝ እጅግ በጣም አመሰግናለሁ። አሁን ድጋፋችሁ አይለኝ ውዶቼ። እንዲሁም ለቤቱ አዲስ የሆናችሁ የደምኩት አልተጠናችሁ ቤተሰብ መሆን ትችላላችሁ ውዶቼ። እና ቪዲዮውን እንዳያችሁት እንደሰማችሁት ውዶቼ ማለት ነው ሴቶችዬ ቀድሞ ነበር እንጂ መጥኖ ነው መደቆስ ምን ያደርጋል ስትሉ ማለቀሳል የኛ ነገር እና ለማንኛውም ውዶቼ ማለት ነው ጥፋቱ እንደ ጥፋት ካየ ነው እንደ እስልምናችን ካየ ነው ጥፋት ያሲን ጥፋት ምን ላይ ነው በሉ። እኔ ሴት ነኝ ትክክለኛው የሸሪዓችን ነገር ሴት ስለሆንኩኝ ለሴቶች ማገዝ አይደለም፣ ግን በሸሪዓችን የሚፈቀደው ያሲን ያደረገው ነገር መመለሱ ይሄ 100% እርግጥ ነው መመለሱ። ምክንያቱም መጀመሪያ ስለዋሸችው። ግን የሱ ስህተት ምንድን ነው በሉኝ። የሱ ስህተት ምንድን ነው? አደባባይ ላይ ወጥቶ ድንግል አይደለችም ብሎ መናገሩ። ለምን ተናገርክ? እንዴት አደባባይ ላይ ወጥተህ ለምን ተናገርክ ተብሎ ሲባል ምንድን ነው ያለው? ከሷ ወገን ተፖሰታል ያሲን ችግር አለበት ተብሎ ያው እንግዲህ መውሰድ አልቻለም ተብሎ ማለት ነው። እንደዛ ተፖሰተ። والله እንዴት ማለት አንተና እሷ ናችሁ መውሰድ አልቻለም ተያያችሁ አንተና እሷ ናችሁ። ሌላ እንዴት ሊፖስት ይችላል? አንተ ራስህ ምን ለመፈመስ ፈልገህ ነው ትንስጣፋ ብለህ ነበር። ለመፈመስ ፈልገህ ነው እንደዚህ አይነት ነገር ያመጣው። ይሄ እውነት አይደለም ውሸት ነው ማለት እንዴት ግን አይደረግም። ለመፈመስ ቢሆን አይደረግም እንዴ። በርግጥ ለብዙኞቹ እህቶቻችን ማንቂያ ይሆናቸዋል። አብዛኞቹ እህቶቻችን እንደዚህ የሚያደርጉ ስላሉ ማለት ነው ውዶቼ ማለት ነው። አንተ ግን አደባባይ ላይ ወጥተህ መናገር አልነበረብህም። ውሸትም እውነትም የሌላትን እናመለስኳት አይባልም። እና ለማንኛውም አላህ ሱብሃነሁ ወተዓላ ልቦናውን ያስጠነን ይባላል። ልቦናውን ይስጠን። ግን እንደ እውነት እንደ እስልምናችን ከሆነ አንድ ሴት ዋሽታ ሴቶችዬ ማለት ነው ወላሂ ዝገድ ብላችሁ አድምጡ ማለት ነው። ሸርሸር አድርጉ ስለሁሉም እንዲደርስ ማለት ነው። ላይ ካደረጉ እና ውዶቼ ማለት ነው እዚህ ላይ መመለሱ እናንተ ዋሽታ ቀድማችሁ በቃ ከሌላችሁ በቃ ምንም እኮ የሚያስዋሽ ነገር የለም ውዶቼ። በቃ በሐራም ከሄደ ጌታችሁን አላህ ሱብሃነሁ ወተዓላ ሲጀርዳችሁ አላህን ይቅር በለን ማረን ነበርት እንጂ እኮ የተራ ወንድ እኮ አይደለም ነገ የሚጠይቃችሁ ረበን ዓለሚን ብቻ ነው አለቀ። ስለዚህ አላህን ብቻ የሰራችሁትን ሐራም ነገር አላህ ይቅር እንዲላችሁ ተውት ማለት ነው እንጂ ይሄ ተራ ወንድ መሐመድ መጣ ሰይድ መጣ እሱን ብትዋሹት ጌታችሁ እያየ ነው። ጌታችሁ አይቶታል። ጌታችሁ እያያችሁ ነው። ስለዚህ እሱን አላህ ሱብሃነሁ ወተዓላ ማረን እንጂ ማለት ያለባችሁ ይሄ ለመሐመድ ለሰይድላችሁ አትዋሹ። እና ደግሞ ወንዶች ማለት ነው እዚህ ላይ ሴት ልጅ ልትዋሽ የምትችለው ማለት ነው። ሴት ልጅ ወላሂ ድንግል ነኝ ልትል የምትችለው እሷንም ሐራም ከመክተት በፊት አላህ ሱብሃነሁ ወተዓላ የሰራውን ቀልብ ከመስበር በፊት እሷን ፍቅር ከማስያዝ በፊት መጀመሪያ እሷ ለትዳር ከፈለካት ድንግል ነሽ ወይስ ድንግል አይደለሽ ተጠይቃት። ወላሂ አትዋሽም። ሴት ልጅ ፍቅር ውስጥ አልገባኝ በስተቀር ድንግል ነኝ ብላ ለአንድ ወንድ አታወራ። ይሄ እርግጥ ነው። ካፈቀረች ግን ይርቀኛል ብላ ስለማታስብ ድንግል ነኝ የምትለው አንደለ። ስለዚህ አንተም ሐራም ውስጥ የሰው ቀልብ ከመስበር የሆነ ነገር አገኛለሁ ብለህ የሰው ቀልብ ከመስበር መጀመሪያውኑ ጠይቃት ለትዳር ከፈለካት
በድንግሉ ከተስማማህ ማሰላም ያው መኖር አለቀ ህይወታችሁ ማለት እንጂ ሴት ልጅ ልታሽ የምችል በዚህ ብቻ ነው። ሌላ ድንግል ካልሆንክ አንተ ካልሄድክ እሷ ምን ጣጣዋ እንትን ካልሆነች ማለት ነው። ድንግል መጀመሪያ ፍቅር ካልያዛ ችግር የለባት ብትሄድም ባትሄድም ለአንተም ጥሩ ነው። ደግሞ የሰራው ከመስፈር አላህ ረብና ዓለም የሰራውን ቀልብ ከመስፈር ለአንተም ጥሩ ነው። እና ወንዶቼ ደግሞ ሴቶችዬ ማለት ነው ልቦና ይስጣችሁ። ይሄ እንደዚህ አለ ሞከር አድርጎ የሚመልስ ማለት ነው። ሞከር አድርጎ የሚመልስ አለ። ራሳችሁን ጠብቁ፣ ጠብቁ፣ እቃችሁን ጠብቁ። አትስጡ። ወላሂ ላዚም ወጣቶቻችን እህቶቻችን ማለት ነው እና ስራ ስንሰራ ይሄዳል የምትሉ ሰዎች ያላቸው ማለት ነው። ስራ ስንሰራ ውጭ ሀገር ከፎቅ ስንወጣ ከእንትኑ ስንወጣ ይሄዳል። ይሄ እኮ እንትን አይደለም እኮ ምንድን ነው ዝም ብላችሁ አታወሩ። ወላሂ ላዚም ሴቶች በአብዛኛው ሴቶች እንደዚህ ብላችሁ የምታወሩ አለ። ወላሂ ብዬ ነው የምናገር። በጨራሽ ሊሄድ አይችልም። እንደዚህ ዝም ብላችሁ ቆይ እንትን ነገር አደረጋችሁ እንደዚህ ብሎ በጥስ ብቻ የምትሄድ ያደረገቻችሁ ቀላል ነገር ነው እንዴ? እና ለማንኛውም ማለት ነው በቃ በመሸከም በኮተታ በኮተታ አይሄድም በጭራሽ። እንደዛ የሚባል ነገር የለም። ግን በሳይንሱ ግን ያለ ድንግል የምትፈጠር ሴት አለች። እሱም ያለ ደም ማለት ነው። ያለ ደም በገብቷቸው ነው የገባች ነው ላላችሁ በድንግል ሳይኖራት እንደዚህ አይነት አለ። እንደዚህ አይነት ከብዙ አብዛኛው አለ ማለት ብዙ አይነት የተወሰነ አለ። እንደዚህ አይነት አለ እንጂ ይሄ ድንግል ያልሆነች ሴት የሆነ ነገር ስለተሸከመች የሆነ ነገር እንትን ስላለች ይሄዳል ማለት ዘበት ነው። እና ደግሞ ያን ያክል የሚከብር ነገር ደግሞ ሸከም ሲል ለምን ከራስ በላይ ነፍስ የሚባል ነገር አለ። እና ደግሞ ስትሰሩ ራሳችሁን ጠብቁ። እንደዚህ የሆነ ነገር ማለት አስቡ። በቃ ይሄዳል። ከሄዳ ይባልሽ ይመልስሻል። ሰምተሻል? ያንዳንድ ሴቶች ማለት ነው ያላችሁ ሰዎች አቃላችሁን እንትናችሁን ጠብቁ። አትሸከሙ። የከባድ ነገር ምናምን ከሄደ እንደዚህ አንቺ አለብለሽ ነው የምታስቢው። ሁሉዎች ማለት ነው ውጭ ሀገር በተለያየ ዓለም ያላችሁ ሰዎች እናንተ አለብላችሁ ታስቡ እሱ ሄዷል። ስለዚህ ይሄዳል። በቃ በመሸከም ይሄዳል የምትሉ ሰዎች ማለት ነው። እኔ አላውቅም እንደዚህ በቃ በመሸከም ይሄዳል ማለት እና ጠብቁ ራሳችሁን። ከባድ ነገር አትሸከሙ። ከሄደ ሌላ ወንድ ነው የወሰደው ብሎ ይመልስሻል። ከምትመለሽ ከምትዋረጂ መጀመሪያውኑ የምትይዥውን ቀስ እንትን ብለሽ የሚያቸኩልሽ የለም። የምትሰሪው አንቺ ነሽ። ስለዚህ ቀስ ብላችሁ ሰከን ብላችሁ ለመስራት ሞክሩ። አለቀ እንጂ ወንዶቻችን እስልምናችን ይፈቅዳል፣ መመለስ ይችላሉ። ተዋሻችሁ አለቀ። ይሄ እውነቱን ማውራት ነው። ሪያሊቲውን ማውራት ነው። ምንም መደበቅ የሚባል ነገር የለም። ሴት ስለሆንኩ እንደዛ የሚባል ነገር የለም። እውነቱን ማውራት ነው። ካልሆንክ ይመልሰኝ በቃ አለቀ። እኔ ከዋሸሁት ግን አላህም ሊያስዋሽኝ እና እንደዛ ናቸዋለሁ። ወደዚህ ሰብስክራይብ ላይ ሼር ብቻ አበረታቱኝ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ማሰላማ